በኢትዮጵያ ኦሞ ሸለቆ ውስጥ የሚኖሩት የቦዲ ብሔረሰብ አባላት ዓመታዊ የካይል በዓል ሲያከብሩ ወፍራም መሆን እንደ ጤና፣ ውበት እና ማህበራዊ ደረጃ ምልክት ይወሰዳል። ለዚህ በዓል የሚደረገው ዝግጅት ከዘመናዊ የጤና መመዘኛዎች ጋር የሚቃረን እጅግ አስገራሚ የአካል ለውጥን ያካተተ ነው። ተወዳዳሪዎች ለ6 ወራት ያህል ከቤተሰባቸው ተለይተው በባህላዊ ጎጆዎች ውስጥ ይከርማሉ። በዚህ ወቅት የላም ደምና ወተት ድብልቅ በብዛት በመመገብ ሰውነታቸው ከፍተኛ የሆነ የስብ ክምችት እንዲፈጥር ይደረጋሉ። በምግብ ብዛትና በእንቅስቃሴ አለመኖር የሚፈጠረው የክብደት መጠን አንዳንድ ተወዳዳሪዎቹን በእግር ለመራመድና ለመተንፈስ እንኳን እስከሚያዳግታቸው ድረስ ይጫናቸዋል። ሆኖም ለቦዲ ብሔረሰብ ይህ የስብ ክምችት የጀግንነትና የኢኮኖሚያዊ መጠን መግለጫ ነው። በውድድሩ ቀን አሸናፊ ሆዱንና ሰውነቱን በነጭ ጭቃና በአመድ በመቀባት በዓሉን ለማክበር ይዘጋጃል። ይህ የሰውነት መለጠጥና የሆድ መተለቅ ለቦዲ ባህል እንደ አንድ የጥበብ ስራና የድል ውጤት የሚታዩበት ነው። በጣም የሚገርመው ደግሞ ውድድሩ እንደተጠናቀቀ ተወዳዳሪዎቹ ወደ ቀድሞ የአኗኗር ዘይቤያቸው ሲመለሱ የሰውነታቸው ሜታቦሊዝም ያ ሁሉ የተከማቸ ስብን በሳምንታት ውስጥ በማስወገድ ሰውነታቸውን ወደ ቀድሞ ሁኔታው መመለሱ ነው። ለቦዲ ማህበረሰብ ይህ ሂደት እንደ ጤና መታወቅ ሳይሆን ማህበራዊ ክብር ለማግኘት የሚደረግ ጊዜያዊ የጀግንነት ጉዞ ነው። በዚህ ባህል ውስጥ ሰውነት ልክ እንደ አንድ የሸክላ ስራ በባህል አመጋገብ ተቀርጾ ትልቁ ሆድ እንደ ትልቅ የክብር ዋንጫ የሚታይበት እጅግ ልዩ የሆነ የአካልና የባህል ተሞክሮ ነው።